በመጀመሪያ በፈላ ውሃ ውስጥ ሶሲሶ ወይም በመጨመር ለ3 እስከ 4 ደቂቃ መቀቀል። ፎሎ እንድታደርጉኝ በትህትና ጠይቃቸዋለሁ። ከዛ በኋላ በጋለ መጥበሻ ላይ የተከተፈ ቀይ ሽንኩርት በማድረግ ትንሽ ጠበስ እናደርጋለን። ከዛ በኋላ ትንሽ ዘይት ጨምረን ደግሞ አሁንም እንጠብስና ከላይ የሮዝማሪ ዱቄት፣ እርድና የኮረሪማ ዱቄት አድርገን አንድ ላይ እንጠብሳለን። ከዛ ከላይ በርበሬ አድርገን በደንብ ከጠበስን በኋላ አንድ ላይ የተፈጨ ነጭ ሽንኩርትና ቲማቲም እንጨምርና አሁንም በደንብ ስልስ እንሰራለን። ስልሱ ከተሰራ በኋላ ቅድም ቀቅለን ያዘጋጀነውን ሶሲሶያ ከላይ እንጨምርና በደንብ እንጠብሳለን። ከዛ በኋላ ትንሽ ውሃ ከልሰን በደንብ እንዲበስል እናደርጋለን። ሀሳባችሁን በኮሜንት ጻፉልኝ። ላይክ፣ ሼር እና ኮፒ ሊንክ እንዳትረሱ። በመጨረሻም በትናንሹ የተከተፈ ቃሪያ ከላይ እናደርግና ለ1 ደቂቃ አንድ ላይ እናበስላለን። በመጨረሻም ለ6 ደቂቃ የተቀቀለ ፓስታ ላይ ሶሲሶያ ሶሱን ከላይ አድርጌ እንደዚህ ከላይ ደግሞ ትንንሽ የተከተፈ ቃሪያ በማድረግ እንደዚህ ውብ አድርጌ ለራሴ ካቀረብኩኝ በኋላ የሰራሁት ምግብ ለ2 ሰዎች በቂ ስለነበረ የቀረውን ፖርሽን ለአንድ ምስኪን አባት አካፍያለሁ። ደህና ሁኑልኝ። ወዳችኋለሁ። ቻው ቻው።